ሁለት ብርቱካን፣ 4 ሎሚ፣ 2 መካከለኛ ካሮት፣ ለቅ ያለ ቀይ ስር፣ ለቅ ያለ ዝንጅብል ሁሉንም እንደዚህ ከቆራረጥን በኋላ ቆንዶ በርበሬ፣ ንጹህ እርድ፣ ንጹህ ማር በደንብ አድርገን እንፈጨዋለን። ከወርድ ካደመቁኝ አንዱ ጥፍሬ ነው። ብዙ ጊዜ ጥፍሬን አልሰራም። ስሰራ ደግሞ የምፈልገውን ዲዛይን አሳያችኋለሁ። ብዙ ቦታ ጥሩኝም እንደፈለኩትና ሜሎስን ቲክታክ ላይ ይቻት ነበረ። ለምን በዚህ አጋጣሚ ሄጄ አልሰራም ብዬ ሄድኩኝ። ካሰብኩት በላይ ነው አሳምራ እየሰራችኝ። የእቃዎቿ ጽዳት፣ አሰራሯ፣ ስነስርዓቷ ሁሉ ነገሯ በጣም ነው ደስ የሚለው። የምትጠቀማቸው ሁሉም እቃዎች ዘመናዊና ጥራት ያላቸው ናቸው። ጥፍሬ እንዴት እንደተቀየረ እዩት። ዲዛይኑን ራሱን ቁጭ አርጋን የሰራችኝ። የምግብ ሰሪ እጅና እግር አያምርም? እንደዚህ ቆንጆ አርጋ እንደፈለኩት ሲምፕል ዲዛይን ሰራችኝ። እጆቼንም እንደዚህ አሳምረዋለች። ማሻአላህ ብዙ ሰው ነው ጥፍሬን የወደደው። ሜሎስዬ ስላሳምርሽኝ በጣም ነው ማመሰግነው። ፕሮግራሜንም አድምቀሽልኛል። አካውንት ሜንሽን አረግላችኋለሁ። እየሄዳችሁ ተሰሩ። ስልክ ቁጥሯንም ካፕሽን ላይም ስክሪን ላይ ማስቀምጣለሁ። አጥለን ጎርጓዳ ሳህንና ወንፊቱ ላይ ሲያለን እንዲጠል እንደዚህ ማማሰል። ጂንጀር ሹት የፊታችሁ ቆዳ እንዲጠራ፣ ለፀጉራችሁ እድገት፣ ለጥፍራችሁ ጥንካሬ፣ ሆዳችሁ ውስጥ ያለውን አላስፈላጊ ንጥረ ነገር እንዲወገድ፣ ቦርጭ ላስቸገራችሁ፣ ሆድ አካባቢ የተከማቸ ስብ ካለ እሱን እንዲያቃጥልና እንዲቀንስ፣ ጉበታችሁን የጉበት በሽታ በደንብ አርጎ ነው የሚከላከለው። እነታችሁ ደግሞ ቦስት ያደርጋል። ውጫችንን እንደምናጸዳው ሁሉ ደግሞ ውስጣችንን በዚህ ጂንጀር ሹት ማጽዳት እንችላለን። ብዙ ጥቅም ነው ያለው። እኔ ከነገርኳችሁ በላይ ሰርች እያደረጋችሁ ማየት ትችላላችሁ። በደንብ እንደዚህ ጫን ጫን እያለን እንዲጠል እናደርገዋለን። ወፍራም ከሆነ ትንሽ እንደዚህ ውሃ እያረጋችሁ ማጥለል። ሰውነታችሁ እየወፈረ የሚያስቸግራችሁ ከሆነ ይሄ በደንብ ኮንትሮል ያደርግላችኋል። ምግብ ከመብላታችሁ ከ30 ከ40 ደቂቃ በፊት 1 ሲኒ መጠጣት። ሰውነታችሁ በሽታ የመከላከል አቅሙ በጣም ከፍተኛ ነው የሚሆነው። ጉንፋን፣ የተለያዩ በሽታዎች በቀላሉ አያጠቋችሁ። ፍሪጅ ውስጥ ስለሆነ የምናስቀምጠው ለ1 ሳምንት ፍሪጅ ውስጥ መቆየት ይችላል። እንደዚህ ቀርታችሁ እንደነዚህ አይነት እቃዎች ካላችሁ ቀርታችሁ በየቀኑ አንዳንድ ቢስሚላህ በጣም ነው የሚጥመው። አይረብሽም። ኃይለኛ ጋስትሪክ የሆነ ጨጓራ ያለባችሁ ሰዎች ይሄን እንድትጠጡ አይመከርም። ሎሚ ስላለው ሆስፒታል፣ ፋርማሲ ሳትሉ የጤና ባለሙያ ሳያስፈልጋችሁ ቤታችሁ ውስጥ ብቻ በሚገኘው ጂንጀር ሹት ጤናችሁን መጠበቅ ትችላላችሁ። ጣፋጭ እየበላው ያልወፈርኩበት የፊቴ ቆዳ ያማረበት ምክንያት ይሄ ስለሆነ ዛሬ ነገ ሳትሉ ቤታችሁ ውስጥ በሚገኘው ካሮት፣ ቀይ ስር፣ ብርቱካን፣ ሎሚና ዝንጅብል ይሄን